ፓስፖርት እንዴት አድርጋችሁ ማውጣት እንዳለባችሁና ምናወጣ ምን አይነት ሂደቶች ይኖራሉ የሚል ጥያቄ ካላችሁ ልንገራችሁ። የመጀመሪያ ፓስፖርት ከማውጣታችሁ በፊት ኦንላይን አፕላይ ማድረግ ይጠበቅባችኋል። ዌብሳይቱን አፕላይ ስታደርጉ የታደሰ መታወቂያ፣ የልደት ሰርተፍኬታችሁ እውቅና የተሰጠ ወይም አውተንቲኬት የተደረገ ያስፈልገዋል። ከዛ 5000 ብር ያስፈልጋችኋል ማለት ነው፣ መደበኛውን አፕላይ ለምታደርጉ። ከዛ በኋላ ዌብሳይቱ ላይ ገብታችሁ የሚያስፈልገውን እያንዳንዱ ሞልታችሁ አፕላይ ካደረጋችሁ በኋላ ቀጠሮ ይሰጣችኋል። እኔ ማክሲመም 6 ወር ምናምን ነው የፈጀው። ላይ አፕላይ አድርጋችሁ ከጨረሳችሁ በኋላ ቀጠሮ ቀን ይሰጣችኋል። በዛ ያንን የቀጠሮ ቀን ወረቀቷን ፕሪንት ታደርጉታላችሁ መጨረሻ ላይ ማለት ነው። ያንን ወረቀት ፕሪንት አድርጋችሁ አሻራ መስጫ ቀን የተባለበት ስለሆነ የቀጠሮ ቀኑ እዛ ስትሄዱ እሱን የልደት ሰርተፍኬታችሁን መታወቂያና ተጨማሪ ብር ለክፉም ለደጉም ይዛችሁ ካሽ መሄድ አለባችሁ። የተቀጠራችሁት ጠዋት ወይም ከሰዓት የሚል ሰዓት ካለው የምመክራችሁ ነገር በሌሊት